እግዚአብሔር ተለየኝ ሳይሆን ዙፋኔ ሊገለበጥ ነው ብሎ ካሰበ ምንም ነገር እኔንም ቢሆን ይገለኛል አለ። አንዳንዱ እየፈለግከው እድሜ ያልቃል አታገኘው። ከጸለይክስ ወዲያው ጉልበት አይባክን፣ ጊዜ አይባክን። ቀጥሎስ እምነትን ጨምራል። የእግዚአብሔር መንፈስ ከዚያን ቀን ጀምሮ በኃይል በላዩ ላይ ነበር። ለዛ እኮ ነው ዓለምን ድል አረጉ፣ ሰይጣንን ባዶ እጁን ላኩት፣ ብዙ ትውልድ ወደ እግዚአብሔር መንግሥት አዞሩ። የጌታ ስም ለዘላለም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። አንደኛ ሳሙኤል ምዕራፍ 16 ሁላችን እንደምናውቀው እግዚአብሔር አንድ ዳዊት የሚባል ብላቴና መጽሐፍ ቅዱሳችን ላይ በጣም ዝነኛ ነው አይደል? ይሄ ልጅ ነው እዚህ ጋር በእርግጥ ያው ከዛ ሸምግሏል። ከዛ ያው የእስራኤል ንጉሥ ነው ይሄ ሰው። ታሪኩ የጀመረው ግን እዚህ አንደኛ ሳሙኤል ምዕራፍ 16 ላይ ነው አይደል? ዳዊት ስለሚባል ሰው መጽሐፍ ቅዱሳችን መጀመሪያ ኢንትሮዲዩስ ያደረገን በዚህ በአንደኛ ሳሙኤል ምዕራፍ 16 ላይ ነው። ልጅ ነው፣ ብላቴና ነው። እናታችን ሩት ቅድመ አያቱ ናት። ምክንያቱም እዛ መጽሐፈ ሩት ላይ ዳዊት ብለው ጠቅሰውታል እና በዳዊት ዘመነ መንግስት ነው የተጻፈው ማለት ነው። የሩት መጽሐፍ ዳዊት የሚል ስላለ በዳዊት ዘመነ መንግስት ስለተጻፈ ዳዊትን አስገብተውታል። ስለዚህ ሰውየው እዛ ጋር ሜንሽን ተደርጓል። ለመጀመሪያ ጊዜ ግን የምታገኙት እዚህ ጋር ነው። የምታስታውሱ ከሆነ ምዕራፍ 15 ላይ ሳኦል ብዙ ነገር አበላሸ አይደል? ሳኦል ብዙ ነገር አበላሸ። መስዋዕትን ቀድሞ ከሳሙኤል ያደርግ ነበር። ሰውየው ንጉሥ ነው፣ ግን ካህን እያለ ሳሙኤል ካህን ነበር፣ ነብይ ነበር፣ መስፍን ነበር በእስራኤል መካከል። ሕዝበ እስራኤል ንጉሥ አንግስልን ብለው እግዚአብሔርን ምዕራፍ 9 ላይ ሲጠይቁ ምዕራፍ 10 ላይ እግዚአብሔር ንጉሥ አነገሰላቸው። ከዛ ምዕራፍ 10 ቁጥር 10 ላይ መንፈስ በላዩ ላይ ወረደ አይደል? እግዚአብሔር ሰዎችን ንጉሥ ሲያደርግ መንፈስ እላያቸው ላይ ያደርጋል፣ አኖይንት ያደርጋቸዋል። በራሳቸው ስለማይችሉ መንፈስ ቅዱስ በላያቸው ላይ ያድራል። ምዕራፍ 10 ቁጥር 10 ላይ እዚሁ አንደኛ ሳሙኤል 10 ላይ የምታስታውሱ ከሆነ የእግዚአብሔር መንፈስ ባንተ ላይ በኃይል ይወርድብሃል፣ እንደሌላም ሰው ሆነ ትለወጣለህ የሚል ቃል አንብባቸዋል። ምን ማለት መሰለ? የእግዚአብሔር መንፈስ ባንተ ላይ ይወርድብሃል፣ እንደሌላ ሰው ሆነ ትለወጣለህ ማለት መንፈስ ቅዱስ ከወረደብህ በኋላ የምትሆነውን ሰውዬ አታውቀውም ነው። አታውቀውም። መንፈስ ቅዱስ አንተ ላይ መጥቶ ሲሰራ እኔ ነኝ አትልም። ምክንያቱም ሳኦል በጣም ፈሪ ነው አይደል? በጣም ፈሪና ድንጉጥ ነበር። ሳሙኤል ሳኦልን ለመቀባት ሲመጣ ዕቃ መሃል ተደበቀ ይላል። በመገለጥ ነው ከዕቃ መሃል ያወጣው። ባይዘው አውጥቶት ከተቀባ በኋላ መንፈስ ቅዱስ በላዩ ላይ ሲወርድ ሰውየው በጣም የሚገርማችሁ ለውጡ በጣም ፍጥነቱ የሚገርማችሁ ልክ ከተቀባ በኋላ ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ ይሆናል ብሎ ጦርነት ነው የጀመረው። ከዕቃ መሃል ተፈልጎ የወጣው ሰውዬ ማለት። ክብር ለኢየሱስ ይሁን። ያለ መንፈስ ቅዱስ እኮ አንችልም። እና እሱ ሰው ግን እየመራ እስራኤልን እያገለገለ የተወሰነ ጊዜ ከቆየ በኋላ እስራኤልና ፍልስጤም በሚዋጉበት ጊዜ ሳሙኤል ዘገየበት ይላል። መስዋዕት አቅርቦ እግዚአብሔርን ጠይቆ መውጣት ፈልጎ ሲጠብቅ ሳሙኤል ዘገየ ይላል። በጣም ነው የሚገርመኝ። መቼስ አንዳንድ መጽሐፍ ቅዱስ ላይ ያሉ አሰራሮች ታሪኩ መሃል ላይ ከሆናችሁ አይገባችሁም። ጠቅላላውን ዲዛይኑን ስታዩት ነው የሚገባችሁ። እና ሳሙኤል ዘገየ። ሲዘገይ ፍልስጤማውያን በጣም ተጠጓቸው። ሊያጠፏቸው እንደሆነ ሲሰማው እሱ መስዋዕት አቀረበ። እሱ መስዋዕት እያቀረበ ሳሙኤል መጣ ይላል። ምን እንዳለው ታውቃላችሁ? እግዚአብሔር ከዚህ ይጠብቃችሁ። ጥቂት ታግሰኝ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም ያደርገው ነበር አለ። እግዚአብሔር ተለየኝ ሳይሆን ዙፋኔ ሊገለበጥ ነው ብሎ ካሰበ ምንም ነገር እኔንም ቢሆን ይገለኛል አለ። ነብይ እንደሆንኩ እያወቀ ይገለኛል አለ። ከዛ እግዚአብሔር እንደዚህ አለ፣ አይ ልትቀባ ብቻ አይደለም የምትሄደው አለ፣ ልትሰዋም እና ጊደር በእጅ ያዘ። ከዛ መንገድ ላይ ይሄድክ እያለ ኢንኬዝ ሳኦል ከመጣ አለ የት ነው የምትሄደው ሲል ልሰዋ ነው። ሊቀባም ሊሰዋም ነው። ምን ነው ወደ ቀኝም ወደ ግራም አንብቡ እንጂ ቢትዊን ዘ ላይን ጥሩ ነው አይደል? እንደሱ ማየት መጽሐፍ ቅዱስ። ከዛ ይዞ እየሄደ እያለ አላገኘውም። በእርግጥ ልክ ቤተልሔም ሲገባ መጽሐፍ እንደዚህ ይላል፣ የአገሩ ሽማግሌዎች ተሰብስበው እየተንቀጠቀጡ መጡ ይላል። ለምን? ሳሙኤል ከመጣ የሚሞት አለ ካለ ያልቃሉ።
ያውቁታል። ምንድነው? ኧረ ምን ተፈጠረ? ኧረ እባክህ ሲሉት አይ ለሰላም ነው የመጣው። የት ምን ማጋኑ ሰዳሉት? አልፈልግማ እኔ ሄዳለሁ። እሰይ ቤት ነው የሚሄደው። አቶ እሰይ ቤት ገባ ሳሙኤል። አቶ እሰይ በሰላም ተቀበሉት። መስዋዕት ይዟል ሰውየው። አንድ እጁ ደግሞ በቀንድ ዘይት ሞልቶ ይዟል። ምን ነው አሉት አቶ እሰይ። እግዚአብሔር አንተ ቤት ንጉሥ አድርጎ የሚቀባው ሰው አለ። እግዚአብሔር ሰርፕራይዝ ያደርግ ከባድ። በእውነት ድንገት እኮ መጥቶ እንዴ ሰው ጸጥ ቢልስ? ደግነቱ እግዚአብሔር ከሆነ ያስነሳል ብትሞት። እንዴ ንጉሥ ይቀባል ሲል ሳሙኤል ነው እያለ ያለው ሳውልን የቀባው ሰውዬ ነው። ንጉሥ እግዚአብሔር የሚያስነሳበት ሰው ነው። በጣም የሚገርማችሁ ለሳሙኤል የተነገረ አንድ ትንቢት ቃል አለ አይደል? ዘመኑን ሁሉ እኔ በቀባውት ፊት ይሄዳል የሚል ቃል። ምን አይነት ብሌሲንግ! ኖርማል ሰው ፊት አይኖርም አለው። እድሜውን ሁሉ በቀባዋቸው ፊት ነው የሚሄደው ብሎ ራሱ እየቀባ ነው ባይዘው በፊታቸው የሚሄደው። የመጀመሪያ እስራኤሉን 2 ነገስታት የቀባው እኮ እሱ። የመጀመሪያ ንጉሥ የቀባው ሳሙኤል። ሳሙኤል ራሱ የሚያስደንቅ ሰው ነው። እግዚአብሔር ይመስገን። ከዛ አቶ እሰይ ያው ንጉሥ ሊሆኑ ይችላሉ ብለው የገመታቸውን ሰዎች አቀረቡ። ቁመታቸው፣ ትከሻቸው አይደለም የሚለው እምልህ ሳውል የተመረጠው በዛ መንገድ ነው። ሳውልን እኮ ሲመርጡት ቁመናው፣ ትከሻው ምናምን ብለው የማነው ልጅ እሱ ደግሞ የቂስ ልጅ አይደል? የቂስ ልጅ ሳውል ተብሎ በቁመቱ በትከሻው በምናምን የተመረጠው። እግዚአብሔር መጥቶ ሲመርጥና ሰው ሲመርጥ ይለያያል። ሰው ሲመርጥ አይኑ ላይ የሚገባ ነገር ይመርጣል። እግዚአብሔር ሲመርጥ ልብ አይቶ ይመርጣል። ልብ ነው። ምክንያቱም ትከሻ ቢሰፋም ቁመት ቢረዝምም አትሰራውም፣ እሱ ነው የሚሰራው። ልብ ነው የሚያሰራው። እሱን ደግሞ አይደል የኔ አቅም አይደለማ እዚህ ቤት የሚሰራው የእግዚአብሔር ኃይል ነው የሚሰራው። ስለዚህ እግዚአብሔር በጣም የሚፈልገው ሀርት ነውና ሲያይ ዳዊትን ነው ያገኘው። እንደ ልብ ይሆንልኝ አይደል የሚለው መዝሙር 89:19 ላይ እንደ ልብ ይሆንልኝ የእሴይ ልጅ ዳዊትን አገኝ እንደ ልቤ ነው አለ። እግዚአብሔርና ዳዊት ልብ ተናበው ነው መንፈስ ያሳረፈበት እና እነ ኤልያብን ምናምን አሳለፈ። ሳሙኤል ይፍን ተፈተነ በልምዱኗ። ሳሙኤል በልምዱ ሳውልን ቀብቷል። በዚህ አይነት መንገድ ሊቀባ ሲል እግዚአብሔር በጣም ጠጋ ብሎታል። ምክንያቱም መሲያኒክ ነው ይሄኛው ላይን። አያውን ዳዊት ዝም ብሎ ዳዊት ብላ አታልፈውም። ይሄኛው በአባቱ በዳዊት ዙፋን ላይ የሚባልለት አለ። ቀጥሎ የዳዊት መክፈቻ የሚባልለት መሲህ አለ። ከዚህ በኋላ በዳዊት ቤት ላይ የሚባልለት መሲያኒክ ነው። ራእይ መጽሐፍ ላይ ኢየሱስ ተመልሶ ሲመጣ የዳዊት መክፈቻ በእጁ ላይ ያለ ነው የሚለው። ኢቭን ገና አሁን በክብሩ ሲገለጥ ራሱ በዳዊት ነው። የንግስናው የፉልፊልመንቱ ምንድነው? ምሳሌ ዳዊት ነው። በሙሴ በኩል የተነገረው ከነዓን የሚባለው አገር ሙሉ በሙሉ የእስራኤል የሆነው እኮ በዳዊት ዘመነ መንግስት ነው። ኢያሱ ተዋግቶ መሳፍንቶች ማንም ተዋግቶ አልያዘውም። ዳዊት ነው ሙሉ በሙሉ ያዘው። የሙሴ ተስፋ የተፈጸመው በዳዊት እጅ ላይ መሲያኒክ ነው። ስለዚህ እግዚአብሔር በጣም ነው የሚጠነቀቀው። እዛ ጋር እማየው ነገር እለፈው አለ። ለምን ንቄዋለሁና ነው ያለው። እኔ አይደለም ጥቅሱ ነው። አይ ቶባከ ቢለው ቆይ ልቀባው ሊል ይችላል። ንቄዋለሁ ካለ ደንግጠ ነው። ንቄዋለሁ ሲል እለፍለፍ ሁሉንም አሳለፈ። 6 ናቸው 7 ስንት ናቸው? 7ቱንም አሳለፈና የቀረቡትን በሙሉ ሸኘ። አስበዋል ሳሙኤል እንዴት እንደሚፈተን። እሴይን ጠራው። በሙሉ ወደ ዳር አረጋቸውና እሴይን ጠራው። የቀረ ልጅ ይኖር ይሆን? ፈተና እኮ ነው ሲለ ምንድነው ያለው? እሴይ መኖሩንማ አለ ለንግስና ይበቃም ብዬ እኮ ነው አለመገመት። እግዚአብሔርም ኦርዲነሪ ሰው አንስቶ ሲሰራ ነው ሙሉ ክብር የሚያገኘው። ክብር ለኢየሱስ ይሁን። እዚህ ቤት በጣም ከየትም ብንመጣ ከሞት ወደ ህይወት ነው የመጣ ነው። እዚህ መጣ ከዜሮ ነው የሚጀምረው። ደጅ በጣም ሴሌብሪቲ ልትሆን ትችላለህ። እዚህ ደህንነት ነው የምትማር። በደንብ አሜን በሏ። ኢየሱስ ክርስቶስ ብለን ነው የምንጀምርልህ። ቸርች ሌላ ነው ፓተርኑ፣ ህይወቱም ሌላ ነው። የመለኮት ደስ ይለኛል። ደግሞ በዚህ ደግሞ ደስ ሊላችሁ ይገባል። በእውነት ነው የምላችሁ። በዓለም ያለኝ ስታት ጥሩ ነው።
እዚህ ግን ከዚህ በር ወዲህ አንድ አይነት ነን። ከዛ በር ወዲያ ያ ቢሮአችሁ አንዳንዶቻችሁን አሁን ለማግኘት በአራት ሰው በኩል ሊሆን ይችላል የምትገኙት በጣም ትልልቅ ሰዎች እንዳላችሁ አውቃለሁ። ግን እዚህ ግን በጣም ጎናችሁ ያለ ሰው በትህትና እንደዚህ አብረን ወደ እግዚአብሔር መንግስት እንገባለን በሉት። በዚህ ነው ደስ የሚለኝ እኔ። ክብር ለኢየሱስ ይሁን። እና አለ ወይ? አዎ መኖሩንም አለ። እዛ እረኝነት ነው ያለው ሲለው ሳሙኤል ምንድን ነው ያለው? ፈጥነህ አስመጣው፣ አንረፍቅም፣ መዘግየት አልችልም አለው። ገባው ታውቃለህ። ከዛ ሲመጣ ቁጥር 12 ላይ ያነበብኩት አይነት ልጅ ነው። እኔ ሳሙኤል ሲጽፈው ያየውን ነው የጻፈው። ሳሙኤል ምንድነው የሚለው? ቁጥር 12 እርሱም ይልና ደም ግባት ያለው ይላል። በቀጥሎ ምንድነው የሚለው? አይኑ የሚያምር መልከ መልካም። ሳሙኤል ራሱ ሳይወደደው እረኛ እኮ ነው። ፀሐይ እኮ ሲያቃጥለው እኮ ነው የሚውለው። እረኛ ነው ልጁ፣ እረኛ ነው። ሲመጣ እንደዚህ ሲያ እንዲህ በቃ ፈርስት ሉክ ነው። እንዲህ ሲያ መልከ መልካም እንዲሁ አይኑ ያምራል። 16 ዓመቱ ነበር ይላሉ። የዚህ ቲኔጀር ትንሽ ልጅ ነው እና እዚች ጋር ኮሮጆ ነገር አለችው። ከዛ እንትን አለች ወንጭፍ በትር ከአንበሳ ጋር የሚጣላበት በቃ እንደዚህ ትንሽ ልጅ ነው። ቁምጣ አድርጎ ጠፍሯን ታጥቆ መጣ። ሲመጣ መጽሐፍ ሲናገር እሱ ነውና ተነስ ተቀባው አይደል? አሁን ሳሙኤል ሽማግሌ ነው። በጣም ታላቅ ነብይ ነው። ምናልባት ከሙሴ ቀጥሎ ሁለተኛ ነው። 3 ኦፊስ ይዞ ያገለገለ ሰው። አዲስ ኪዳን ላይ ኢየሱስ ነው በዚህ መንገድ ያገለገለው። ከሙሴ ቀጥሎ መስፍንም ነብይም ካህንም የነበረ ይሄ ሰውዬ ነው። በጣም ግዙፍ ነው ሳሙኤል። ባይዘው እግዚአብሔር ነው ደግሞ ያስቀመጠበት። ቀጥሎ ህይወቱ ንጹህ ነው። ሊሞት ሲል ህዝብ ሰብስቦ ከእናንተ መካከል ማማለጅ የወሰድኩበት አለ፣ በቅንነት ያልፈረድኩለት አለ ብሎ ህይወቱ ንጹህ ነው ባይዘው እና ያስፈራል ሳሙኤል። ዳዊትስ ማንም እዚህ ገባ የሚለው ልጅ አይደለም። ሲመጣስ ተነስ አለው ሳሙኤል። እግዚአብሔር አንድ ዳዊት የሚባል ልጅ አይደለም። በዚህ ግንድ ውስጥ መሲያል አይ ልጁ ነው ያያል። እግዚአብሔር ኢትስ ኤ ዲቫይን ፕላን፣ የመለኮት ፕላን። ተነስ ቁም፣ ተነስ ተቀባው ሲለው ተነስ። በጭንቅላቱ ላይ በቀንድ ሞልቶ ያመጣውን ዘይት ደፋበት። ክብር ለኢየሱስ። መጽሐፍ ሲናገር መጽሐፍ ቅዱስ ቁጥር 13 ላይ በወንድሞቹ መካከል እነ ኤልያብ እነ ሳማ አሉ እያዩ በመካከል ቀባው። በጣም ግን የሚገርመኝ ቃል ምንድነው? ዳዊትም ከተቀባ በኋላ ወደ እረኝነቱ ተመለሰ ቢል ቃል አያስኬድም። ተቀብቶ ወደ ንግስና ነበር አይደለ? ዘይቷን ላዩ ላይ አድርጎ እየሮጠ ወደ በጎቹ አኖይንቲንጉስ ስትል ቀን ጠብቆ ይገለጣል አይደል? ለፈሰሰበት ነገር የሚመጥንም ነገር ያስፈልገዋል። ስለዚህ እሱን የሚሰራው እዛ ምድረ በዳ ውስጥ ነው። አፖይንት ግን አደረገው። በ40 ዓመቱ ነው የነገሰው ልጁ። በ16 ዓመቱ ነው የተቀባው። እንግዲህ ያሰባችሁታል፣ ረጅም ጊዜ ከዚህ በኋላ በግ እየጠበቀ ማለት ነው። ልክ ከተቀባ በኋላ ግን መጽሐፍ ሲናገር የእግዚአብሔርን መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል ነው። ክብር ለኢየሱስ ይሁን። ከዛን ቀን ጀምሮ ይላል ጂሰስ። እግዚአብሔር በህይወታችሁ ላይ እንደዚህ ምልክት የሚሆን ቀን ያርግ። ምልክት የሚሆን ቀን። ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ ነበር አይደለም እኮ በኃይል። አየ ከዚህ በኋላ ነው አንበሳ ድብ ምናምን ሲመጣ አሁን ሱፐርናቹራል ነው እላዩ ላይ ያለው እንጂ የ16 ዓመት ልጅ እንኳን አንበሳና ድብ አይደለም ከሰው ጋር ተጣልቶ አያሸንፍም። ምንም ቢሆን ከሰው ጋር ተጣልቶ አያሸንፍም። በላዩ ላይ የወረደበትን መንፈስ እዩት። ህዝብ አይደለም እኮ የሚያድነው፣ የአባቱን በግ እኮ ነው የሚያድነው። ሊትራሊ በግ ነው ባይዘው። በግ የሚል ሌላ ትርጉም የለውም። ሊትራሊ በግ ነው። በግ የሚያድነው ግን በወረደበት ኃይል ነው። እያለማመደው ነው፣ ትሬን እያረገው ነው።
ከነገሰ በኋላ የሚጋጠማቸው ጠላቶቹ አንበሳና ድብ ያክሉ በከባዱ ያለማመደው ያኛው ይቀለዋል። ባይዘው በጓዳ ከተሰራችሁ አደባባይ የሚጠብቅ ቀላል ተንበርክከ እግዚአብሔር ካስለመደ ተንበርክከ የሚገልጥልህ ነገር እየጸለይክ ይያል የሚገባህ ነገር በጣም ከባድና ሩቅ ነው። እዛ ላይ እግዚአብሔር ሻምፒዮን እንድትሆን ካረገ አደባባይ ከወጣ በኋላ ጠንካራው እዛ የምትጨርሰው የእግዚአብሔር መንፈስ ከዚያን ቀን ጀምሮ በኃይል በላዩ ላይ ስፔሲፊክ ለሆነ ፕሮግራም መንፈስ ቅዱስ በጣም ውስን በሆኑ ሰዎች ላይ ብሉይ ኪዳን ይወርድ ነበር። በጣም ውስን በሆኑ ሰዎች ላይ ነው የሚወርድ። የምታስታውሱ ከሆነ ወይ ነገስታት ወይ ነቢያት ወይ ካህናት ላይ ውስን ናቸው ሰዎቹ። ሲመጣም የሚመጣው ስፔሲፊክ ለሆነ ነገር ነው የሚመጣው። ዝም ብሎ ራንደምሊ ዝም ብሎ አይፈስም። ስፔሲፊክ ነው። አሁን ዳዊትን ቀባው፣ ንጉስ ነው። ለዚህ ሚሽን ኮፕ አፕ ለማድረግ ነው የመጣው። ይሄ ልጅ ኪንግ መሆን አለበት። እስራኤልን ከጠላቶቿ መታደግ አለበት። እግዚአብሔር በአገልጋዩ በነቢዩ ሙሴ በኩል የተናገረውን በዚያ ዘመን ፌዝፉል ሆኖ መፈጸም አለበት። ይሄን የሚያደርገው ልጁ ብቻውን አይደለም፣ በመንፈስ ቅዱስ ታግዞ። ይሄ ዳዊት ላይ መንፈስ ሲወርድበት የቅርብ ጊዜው የሩቅ ዘመን ደሞ አለ መስያኒኩ እግዚአብሔር የሚያንገበግበው ደግሞ የልጁ ጉዳይ አለ። ከፊት የሚመሰረተው መንግስት አለ። ኢየሱስ ንጉስ የሚሆንበት ህዝብ አለ። የሚታደገው የዛን ዘመን ያህል የቅርብ ዘመን ግን አለ። ፊት ለፊት ላይ አንደኛ ሳሙኤል ነው፣ ሁለተኛ ሳሙኤል ላይ አንደኛ ዜና ላይ እየተጠቀሰልን በጣም ፊት ለፊት ላይ በዳዊት እጅ የተከናወነ ነገር አለ። ይሄንን ለማከናወን ከዚያን ቀን ጀምሮ አንዳንድ የመጽሐፍ ቅዱስ ቃሎች ያሸንፉኛል። ተነጋግራችሁት ብቻ የምታልፉት አይደለም አይደል? እንደዚህ አይነት ነገር ኤክስፔሪየንስ ነው። ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል ነበር ይላል። ዘኍልቍ 23 ላይ ነው። ዘኍልቍ 23 ወይ 13 ላይ እግዚአብሔር ሙሴን እንደዚህ ያለው ኢያሱን ጥራው፣ ምን ላርግ ሲል በምትክ መሪ የሚሆነው እሱ ነው። እጅህን ጫንበታል። እጁን ሲጭንበት የእግዚአብሔር መንፈስ በላዩ ላይ በኃይል ወረደ ይላል። he was a leader። የእስራኤል መሪ ነበር ይሄ ልጅ። ይሄ ልጅ ምድረ በዳውን አቋርጠው ወደሚቀጥለው አገር ለመሻገር ብቻውን አይችለውም። ዮርዳኖስ አለ፣ 31 ነገስታቶች አሉ። ሕዝበ እስራኤል ተሰብስበው ኢያሱን የጠየቁት የጦር ስልት በጣም ጎበዝ መሆን አለብህ አይደለም ያሉት። ስትዋጋ በጣም አዋጊ መሆን አለብህ አይደለም ያሉት። ከሙሴ ጋር የነበረው እግዚአብሔር ካንተ ጋር ካለ እንገዛልሃለን፣ በጣም በተቃራኒው ከሌለ ደግሞ ወቀው ነው። እግዚአብሔር ኢንቨስት ያደረገብንን ያስረዳን። ይህንን የሚያክል የትንሣኤ መንፈስ ኢየሱስን ከሞት ያስነሳበት የትንሣኤ ኃይል ኢየሱስን በቀኙ ያስቀመጠበት ያ ጉልበት ከአለቅነትና ከስልጣን ሁሉ በላይ ተደርጎ የተሾመበትን ኃይል እግዚአብሔር ሕዝቡ ውስጥ አስቀምጧል። ለዛ ነው ጳውሎስ እንዲሰጣችሁ አይደለም እንድታቁት ነው ጸልያለሁ ያለው። እንዲሰጣችሁ አይደለም፣ ኦሬዲ ኢትስ ኦሬዲ ጊቭን እግዚአብሔር ለቸርች ሰጥቷት። ታዲያ እንድታቁት ማለት አንደኛ ሁለተኛ እንድትለው አይደለም። ኤፒግኖሲስ ማለት አፕሊኬብል ማለት ነው። ቀጥሎ ደግሞ ኤክስፔሪየንስ የሚደረግ የሚኖር ዕውቀት ማለት ነው። የትንሣኤውን ኃይል እንድታውቁት ማለት ኤክስፔሪየንስ እንድታረጉት ማለት እኮ ነው። ክብር ለኢየሱስ ይሁን። ለዛ ነው ጳውሎስ ተቀብሎታል እንዳለ ያውቃል። ስለዚህ ምንድነው መጸለይ? ክርስቶስንና የትንሣኤውን ኃይል እንዳውቅ ምን ማለት ነው? ኤክስፔሪየንስ። ኢየሱስ ከሞት ተነስቶበታል። እኔ ገላትያ ልኑርበታል። ኢየሱስ በአብ ቀኝ ተቀምጦበታል። እኔ የተለያዩ አሕዛብ ከተሞች ገብቼ ወንጌል ልስበክበታል። የተለየ የሆነው ሰውየው ገባው ውስጡ ያለው እግዚአብሔር። ለዛ እኮ ነው በእኔ እንደሚሰራ እንደ ኃይሉ መጠን ነው የሚለው ሲያወራ። እንደ ኤክስፔሪየንሴ እንደ ዕውቀት አይልም፣ በእኔ እንደሚሰራ ይልና እንደ ኃይሉ መጠን። እግዚአብሔር ብርሃን ይስጠን። ከዛስ ወደ መጀመሪያው ነው ይልሃል። ረጅም ስለሄድክ ይከብዳል። ቆይሽ መለሳለሁ ብለን ደግሞ እንሄዳለን። እድሜ ያልቃል።
መንፈስ ቅዱስን ብሰማውስ ይመራኛል፣ ኃይል ይሰጠኛል፣ ድል ያደርግልኛል። የረጅሙን ዘመን ሥራ በጥቂት ጊዜ ትሰሩታላችሁ። ኢየሱስን ማክበር የሚችለው መንፈስ ቅዱስ ብቻ ነው። እኔ ላከብር አልችልም። መንፈስ ቅዱስ በእኔ ኢየሱስን ያከብረዋል። እኔ ኢየሱስን እኮ በአካል አላውቀውም። ምስክር ያደረገኝ እኮ መንፈስ ቅዱስ። መንፈስ ቅዱስ በእናንተ ላይ ሲመጣ ነው እኮ ትመሰክራላችሁ ያለው። ጴጥሮስን እኮ የት ታውቀኛለህ? ለዘላለም አብሮኝ የኖረው የሚያውቀኝ መንፈስ ቅዱስ ነው አለ። እና 3 ዓመት ስለተማርክማ አትመሰክርም አለ። እሱ ይምጣና በአንተ ይመስክራል። ተምረው ስለጨረሱ ሮጠው ወጡ አይልም። እባክህን አሉት። መጣ አሳ አጥማጅ ከተማ የሚያጠምቅ ሐዋርያ ሆነ። ነገስታት የማይቋቋማቸው ሰዎች አረጋቸው። ምስክርነቱ የእውቀት ብቻ አይደለም፣ የህይወት ይሆናል። ትራመደዋለህ። ዲናይ ልታረገው አትችልም። ማንም ድል አያረግህም መንፈስ ቅዱስ ባንተ ከሆነ። ክብር ለኢየሱስ ይሁን።